ይሄ ጥናቶች የሚባሉ ነገሮች በጣም ሰዎች እየጎዱ ያሉ ሁኔታዎች በጥናት ላይ ተመርኩዘና ብዙ ነገር አይደል። በሳይንስ ዙሪያ ስናየው ነገሮች ልክ ሊሆኑ ይችላሉ፣ ግን ደግሞ እውነታዊ የሆነ ጉዳይ ላይ ስንመጣ ደግሞ ተፈጥሯዊ የሆነ ነገር ላይ ስንመጣ ደግሞ ልክ አይደል። ጥናቱ የትንሽ ሰዎች ስምምነት ነው የምትለው? ሳይንስ አረጋገጠ ብለን የምናምነው የአእምሮ ማደንዘዣ ነው ያለቀው። ቲክቶከር ላይ ማይተህ ከሆነ ለጥቂት ጊዜ ነው የፍቅር ግንኙነት የሚቀጥለው። ማህበረሰባችን ምስኪን ነው። ተጠቅመው ይመጣል። ራሳችንን እዛ ውስጥ ስንከት ራሳችንን እንደ ዕቃ አደረግነው ማለት ራሳችንን እንደ ሸቀጥ አደረግነው። ባዶነትን ስታምን ነው ጎዶሎ የሚሞላው እንጂ መጀመሪያ ቅህታም ብላችሁ እንደ ጥበብ ጥሩ እነሱ ችግር የለውም። እኔ ከነሱ ጋር ለምሳሌ አንብበው ግን አረዳዳቸው ትክክል ካልሆነ ሰዎች ጋር ነው ይዛል። ፍቅርን ይበልጥ የሚያጠነክር እንደ ጅምናስ ነው። ይሄ ትልቁ በሽታ የዚህ ትውልድ ትልቅ በሽታ። ፍቅር በባዶ ሆድ አይሰራም ሳይሆን የሚለውን ማምንበት ባዶ ሆድን መቻል የሚቻለው በፍቅር ብቻ። ፍቅር የማሰብ ሁኔታ ሳይሆን ፍቅር በራሱ መቆም የሚችል ኃይል ነው። ፍቅርን መርጣ ድሃው ጋር ሄደች። የድሃው ምግብ ይሻላታል እያለ ለምን ድሃው ራሳቸውን ነው የሚሰለቹት እንጂ ገዛ አጋራቸውን አይደለም ስለሚያሳብቡ። በዛ ባመንከው ሰው ስትጎዳ ምን ያህል የልብ መሰበር እንደሚደርስበት ሰዎች ብዙ ጊዜ በፍቅር ተጎዳን ይላሉ፣ ግን ሰዎችን ፍቅር ሊጎዳ ይችላል። ፍቅር ያልቃል አያልቅም አይደል እያወራን ያለ ነው። ፍቅር የማያልቅ ነገር ነው እያልኩ ያሉት። አንተ ደግሞ በሳይንስ ጉዳይ ደግሞ ስታወራ ፍቅር ያልቃል ረዳው አፍቃሪ ነኝ የሚሉ ሰዎች ገብቷል። አፍቃሪ ነኝ ሊል ይችላል፣ ግን ማንም ሰው አፍቃሪ ነኝ የሚል ሰው ተጎዳው ካለ ልክ አልነበረም። ፍቅሩ ተጎዳን አትበሉ። ፍቅር አይጎዳም። መጀመሪያ ስለ ፍቅር ሳንረዳ ነው ፍቅር አፈቀረን ምን ስለ ፍቅር አልተረዳነው። ፍቅርን መጀመሪያ መረዳት ፍቅር ምን ማለት ነው፣ ፍቅር ምን ይፈልጋል። እዚህ ጋር በደንብ ተመልካቾቻችን እንዲረዱት የምፈልገው ምንድነው ሰውነት በሳይንሱና በማህበራዊ እውነታ ትልቅ ፈተና ተጋርጦበታል እላለሁ እኔና ዛሬ የማነሳቸው 6 ጥያቄዎች ዝም ብሎ የሰፈር ወሬ ሳይሆኑ የስነ ልቦና ባለሙያዎች እንዲሁም ሳይንሳዊ ሊቃውንቶች ያረጋገጧቸው እውነታዎች ናቸው እና ሐሳብ ለማንሸራሸር ዝግጁ ከሆንክ ከመጀመሪያው ጥያቄ እንድጀምር እድሉ እንድትሰጠኝ ጠይቃለሁ። በደንብ መቀጠል ትችላለህ። መጀመሪያ ጥያቄን ሳነሳለህ የመጀመሪያ ጥያቄ የሚሆነው የሆርሞን መድረቅ ላይ ይመለከታል። ይህን ምን ማለት ነው? ቀጥታ ከሳይንስ ጋር የተያያዘ ሲሆን ኒውሮሳይንስ እንደሚያረጋግጠው ሰዎች መጀመሪያ ፍቅር ውስጥ ሲወድቁ አእምሯቸው ውስጥ ከፍተኛ የሆነ የዶፓሚን፣ ኦክሲቶሲን እንዲሁም ሴሮቶኒን የተባሉ ሆርሞኖች ይመረታሉ። ይሄ ማለት ምንድነው? ያንን ከፍተኛ መነቃቃት የሚፈጥረው ይሄ ሴሮቶኒን እና ኦክሲቶሲን የተባሉት ናቸው የሚፈጥሩት። ነገር ግን ጥናቶች እንደሚያሳዩት ይህ የአንጎል የኬሚስትሪ እድሜው ቢበዛ 2 ወይም 3 ዓመት ነው የሚቆዩ ይላሉ። ከዚያ በኋላ ሆርሞኑ መድረቁና ስሜቱ መቀዝቀዙ አይቀሬ ነው ይባላል እና የባዮሎጂ እውነታ ነው ይሄ። በነገራችን ላይ ዝም ብሎ የመጣ ወሬ ምናምን አይደለም። ታዲያ ሳይንሱ ኬሚስትሪው ይሄን ይላል። አንተ ታዲያ እንዴት ፍቅር አያልቅም ትላለህ? ይሄ በጣም እዚህ ላይ ሀሳብ እንድትሰጠን ፈልጋለሁ ዛሬ። በጣም ቆንጆ ጥያቄ ነው ያነሳው። ምንም ጥያቄ የለውም። ሳይንሱ ትክክል፣ ሳይንሱ የተናገረው ነገር ታምንበታለህ ነው። በሳይንሱ ማመን ሳይሆን ሳይንሱ የተናገረው ነገር ልክ ነው። ልክ በታሰበ ማመን አለማመን ሳይሆን ልክ ነው ማለት ልክ ነው ማለት ማመን አይደለም። በሳይንሱ ዙሪያ ስናየው ነገሮች ልክ ሊሆኑ ይችላሉ፣ ግን ደግሞ እውነታዊ የሆነ ጉዳይ ላይ ስንመጣ ደግሞ ተፈጥሯዊ የሆነ ነገር ላይ ስንመጣ ደግሞ ልክ አይደል። ብዙ ልክ ያልሆኑ ነገሮች አሉና ምንድነው ሳይንሱ እየነገረን ያለው ምንድነው? ስለ ተፈጥሯዊ የስሜት መጋለብ ወይም ደግሞ የሆርሞን መጋለብን ነው እየነገረን ያለው እንጂ ትክክለኛ የፍቅርን ጣዕምና የትክክለኛ የፍቅርን ሁኔታ አይደለም እየነገረን ያለ ነው ማለት ነው። ምክንያቱም ያ መጀመሪያ ላይ የሚሰማን የሆርሞን መረገጥና የደስታ ስሜት ልክ እንደማደንዘዣ ነው። ኦኬ እንደማደንዘዣ ነው ማለት ምን ማለት ነው? ያ ነገር ልክ ሲሰማን የመጀመሪያው ለምሳሌ ፍቅር ስትጀምር ከሆነ ሴት ጋር የሆነ ፍቅር ወይም ደግሞ ከወንድ ጋር ስትጀምር ያቺ ሴት መጀመሪያ ላይ ምንድነው አይምሮአችሁ ውስጥ የመደሰት ሁልጊዜ እሷን ማግኘት ሁልጊዜ ከሷ ጋር ለማግኘት ይገፋፋል። ከዛ በኋላ ሁሌ አግኛት ይልሃል። ከዛ ደግሞ ሁሌ እሷን ያስብልሃል ምናምን ነገር እሱ ነገሮች አሉ። እሱ ምንድነው የሆርሞን እንዳልከው የሁለቱ ጥምር ኬሚስትሪ ይፈጥረውና ያ ነገር እንዲሰማው ያደርገዋል ያንን ሰው ማለት ነው። እና ያ ግን ትክክለኛው እንትን አይደለም። ተፈጥሯዊ የሆነ ሄዳ አግኛት የሚል ነገር ተፈጥሯዊ አይደለም። ተፈጥሯዊ አይደለም ማለት የአእምሮ ስራ ነው። ይሄ ጊዜያዊ ነገር ስሜት ነው እንጂ ትክክለኛው የሆነ የሰዋዊነት ሄዳ ይችላል ግን ትክክለኛው ነው የፍቅር ትርጉም ይጀምራል ብዬ ማስበው ልክ እንዳልከው 2-3 ዓመት ነው ይሄ ነገር ሊቆይ የሚችለው። እንደውም አሁን ከዛ በታችም ሊሆን ይችላል። አንሷል። ከዛ በታችም ሊሆን ይችላል። አሁን የለም። አሁን በእኛ ዘመን ብታይ 2-3 ዓመት ቆዩ ማለት አንድ ፍቅረኛሞች
ፍቅር ከጀመሩ በኋላ ቆዩ ማለት በጣም ቆንጆ ነው፣ ይቀጥላሉ። ከዛ በኋላ ግን ሆነም ቀረም ከዛች ጊዜ በኋላ ወይም ደግሞ በአጭር ጊዜ ውስጥ የሚያልቀው የዶፓሚን ወይም ደግሞ እንዳልከው ይሄ የሚመነጨው ደስታ እንድናገኝ ያደርጋል። እሱ ነገር ልክ እንዳለቀ ምን ይፈጠራል ማለት ነው? መሰላቸቱ ምናምን ነገር ይመጣል። ትክክለኛው ፍቅር የሚጀምረው የት ጋር ነው ማለት ነው? ራስን የመግዛትና የንቃት ይሄ የሰዋዊነት እይታ የሚጀምረው ምንድነው? ያ ማደንዘዣ ሲለቅ ነው። ልክ ሲያልቅ ሆርሞኑ ሲያልቅ የተፈጥሮ ስሜት ይቆምና ትክክለኛው ምርጫ ይጀምራል ማለት ነው። ይሄ ውስጥ ያለው ነገር ይጀምራል ማለት ነው። ምክንያቱም እውነተኛ ፍቅር የፍቅር ስሜት ብቻ አይደለም፣ ውሳኔም ጭምር። ትክክለኛው የፍቅር ስሜት ውሳኔም ጭምር ነው። ስሜት ብቻ አይደለም ፍቅር ማለት ነው ባጭሩ። እና ያ ኬሚስትሪ ልክ ሲጠፋ ይህንን ሰው በጉለቱም ጭምር እወደዋለሁ የሚለው አብሬው ለመጽናት እመርጣለሁ የሚለው ሀሳብ ይነሳል እዚህ ጋር ማለት ነው። እና ራስን ስትገዛና ትክክለኛው ሰዋዊነት ውስጥ ስትገባ እነዚህ ይሄ የሳይንስ እንትኖች ምናምን የሚባሉ ነገሮች ምንም እንደሆኑ ትረዳለህ ማለት ነው። ከራስ መግዛት ጋር ግን ያለት ራስ በጣም ከባድ በጣም በቃ ማስፈላጊ ነገር ስለሆነ ነው። ራስን ከመግዛት ነው ብዙ ነገር ሁሉ ነገር ወደሚሉት ነገሮች የሚመጡት እና ያኔ እውነተኛው ፍቅር ይጀምራል እላለሁ። ስለዚህ ያለቀው ፍቅር ሳይሆን ይሄ ሳይንሳዊው ማደንዘዣ ወይም ደግሞ ሳይንስ አረጋገጠ ብለን የምናምነው የአእምሮ ማደንዘዣ ነው ያለቀው። ልክ ያኔ ሲያልቅ ነው እንግዲህ መሰላቸቱ ቢሰራ ግን ጥሩ ነው። በቴክኖሎጂ ነገር የሚመጣው ያኔ ነው ብዬ ነው የማምነው እኔ። እና ፍቅር እንደዛ ነው፣ የኔ ሀሳብ እንደዛ ነው። ስለዚህ ማህበራዊ እይታ ላይ ይሄ ሆርሞን ላይ ምናምን ነገር ያመጣው ጉዳይ እንግዲህ ይሄን የሚያሳየው በጣም እንግዲህ ሊሆን ይችላል። አሪፍ ይመስለኛል። ሁለተኛውና ብዙ ሰው ደግሞ ወደሚያነጋገረው ጥያቄ ስንሄድ ምክንያቱም ዓለም ላይ ስላለን ያው ብዙ ሰው የሚጠቀመው ነገር ስለሆነ ነው ማነሳው። አሁን ምንድን ላይ ነው የሶሻል ሚዲያ ላይና አማራጮች ላይ ነው ማነሳው። ሶሻል ሚዲያ ላይ ነው ማተኮረው። ሁለተኛ ጥያቄ በደንብ እንድትመልስልኝ ነውና የሰዎች መሰላቸት የሚመጣው አንደኛው በዚህ ምክንያት ስለሚመስለኝ ነውና ማህበራዊ ሁኔታ ላይ ስንመጣ ዛሬ ባለው ቴክኖሎጂ ዘመን እንደሚታወቀው ሰዎች በቀላሉ ይገናኛሉ በቴክኖሎጂ ተመርኩዘው ማለት ነውና በቀላሉም ደግሞ እንደዛው ሆኖ ይለያያሉ። የሚገርም ነገር ይሄ ምንድነው በማህበራዊ ሚዲያ ላይ ነው። ቲክቶክ እንደምታየው ነው። ብዙሃኑ ቲክቶከር ላይ ማይተህ ከሆነ ለጥቂት ጊዜ ነው የፍቅር ግንኙነት የሚቀጥለው። አንድ አመት እንኳን ይዘልቃሉ ብዬ አልጠብቅም። በጣም ጸዴ የሆነ የፍቅር ግንኙነት ነው የሚያሳዩን ቲክቶክ ላይ ነው። ለማያክሰውም በዛ ላይ ቁጭ ለስታችሁ በጣም ትቀናለህ ምናምን አለ እነሱን ፍቅር በሰጠኝ ምናምን ብለህ ትመኝና ግን አይዘልቁም። እንደምታየው ይለያዩና ወዲያው ጠላት ነው የሚሆኑት ሁለቱም በዚህና በዛ። ከዛ ኮሜንት ላይ እንደምታየው ደግሞ ምን ሆኖ ነው ተጠፋፋችሁ ከነዛ ጋር እንዴት ሆነ ምናምን ማህበረሰባችን ምስኪን ነው። ይሄ ምንድነው የሚያመጣው? አማራጭ ብዛት ስለሰጣቸው ነው ለነሱ ማለት ነው። አንድ ሰው ትንሽ ሲቀየም ወይም ግንኙነት ሲሰለቸው ታውቃለህ ሌላ የተሻለች ስለ እቺኛዋ ጸባይዋ ካልተመቸኝ እና ሌላ ያማረች ሰው መልኳ የሚስብ እንትን ካለው ፈልጌ ማግኘት እችላለሁ ቴክኖሎጂውን ተጠቅሜ ማለት ነው። የቲክቶክ ወይ ኢንስታግራም ወይ መሰል ነገሮች ማለት እና የስነ ልቦና ጥናቶች እንደሚያሳዩት ከሆነ የሰው ልጅ አእምሮ አዳዲስ ነገር የመፈለግ ኖቪሊቲ ሲኪንግ ጠባይ ያለው ይባላል። ስልችት ሲል በቃ አዲስ ሰው መፈለግ ትጀምራለህ፣ ያስጠላሃልና ይሄ በአንድ ሰው ላይ ረጅም ጊዜ መቆየት አሰልቺ ሆኖበታል በአሁኑ ዘመን ላይና በዚህ የፍጆታ ዘመን ኮንሱመር ካልቸር ውስጥ ፍቅር አይሰለችም አያልቅም ማለት ዘመኑን አለማወቅ አይመስልም? በጣም ጥሩ ጥያቄ ነው ያነሳው። አሁንም ይሄ ጥናቶች የሚባሉ ነገሮች በጣም ሰዎችን እየጎዱ ያሉ ሁኔታዎች በጥናት ላይ ተመርኩዘን ነው ብዙ ነው አይደለም? አዎ ልክ ነው። ጥናትና ግን ይሄ ራስን ማወቅ ራስን መግዛት አንድ ነገር። ይሄ ሰው ጥናት ማለት ምንድነው? እኔ እናንተ የተለያየን ሰዎች ነን አይደል? እኔ እናንተ የተለያየን ሰዎች ነን። ጥናት ግን ይሄ በጥናት ሲመረኮዝ ግን እኔ እናንተ አንድ አይነት እንትን ላይ ልንመጣ እንችላለን። አንድ አይነት ሐሳብ ወይም ደግሞ አንድ አይነት ያስተሳሰብ እንትን ሊመጣ የትንሽ ሰዎች ጥናቱ የትንሽ ሰዎች ስምምነት ነው የምትለው? ጥናቱ የሆነ ማጆሪቲው ትንሽ ህብረተሰብ ይጠየቅና የሚያምንበት ነገር ከዛ ይሄ ነው የብዙሃኑ ተብሎ ይደረጋል። ጥናቶቹ ተብሎ ሲነገር ደግሞ ሰው ምን ብሎ ያምናል? በቃ እውነታ ነው 30ዎቹ ጥያቄዎች ማህበራዊ እውነታ ነው ብለው ሰዎች ይቀበሉታል። ወደ ጥያቄ ስንመጣ ምንድነው ትክክለኛው ይሄ የዛሬ ዘመን ሁሉንም ነገር ልክ እንደ ዕቃ ተጠቅሞ የመሸጥ ወይም ደግሞ ተጠቅሞ ያመጣል ዲስፖዜብል የሚያደርግ ሁኔታ ውስጥ ከቶናል። ይሄ ያልከው የሶሻል ሚዲያ ጋሬጣ ማለት ነውና እንደዚህ አይነት ነገሮችን እንድንለምድ አድርጎናል። ነገሮችን ተጠቅሞ ያመጣል። ሰውን እንደ ዕቃ
ተጠቅመው ይመጣል። ለትንሽ ጊዜ አገልግሎ በደንብ ነገር ግን መሰላቸት የሚመጣው ከውጭ ሳይሆን ከውስጣችን ነው። ከውስጥ ስትል ምንድነው? ከውስጥና ከውጭ ምንድነው? ሶሻል ሚዲያው አለ ምናምን ነገር ግን ሶሻል ሚዲያው ፕላትፎርም ነው። ከዚህ በፊትም ስናወራ ነው የሆነ ፕላትፎርም ነው፣ የሆነ ሰዎች እንትን የሚሉበት የሆነ የሚገበያዩበት ነገር ነው። ራሳችንን እዛ ውስጥ ስንከተው ምን እናደረገ? ራሳችን እንደ ዕቃ አደረግነው ማለት ነው። ራሳችንን እንደ ሸቀጥ አደረግነው። ሰው መገበያያ ሆነናል። አንድ ነገር ያ ነገር ነው። ገብቷል? እና ከውጪ አይደለም ጥያቄው፣ ከውስጥ እኔ ማን ነኝ የሚለው ጥያቄ መጀመሪያ መመለስ አለበት። ከውስጣችን ነው። እና ራስን የመግዛት አቅም ያጣ ሰው ነው እንደዚህ አይነት ነገሮች ላይ ብዙ ጊዜ የሚገባውና ሰው ሁልጊዜ አዲስ ነገርን ሲያሳድድ ይኖራል። አዲስ ነገርን የሚያደርስ አዲስ ነገርን መፈለጉ ከራስ ጋር ሲሆን ጥሩ ነው። ከራስ ለመሸሽ ሲሆን ግን መጥፎ ነው። ገብቷል? ከራስ ይሄ ባዶነትን ለመሸሽ ባዶነትን ላለማመን ከዛ በኋላ እኔ ነኝ የሚለው ኢጎ አለ። እሱን ለመሙላት ምናምን ስትል ከራስህ ትሸሻለህ። ይሄኛው ሰውዬ ግን የትም አይደርስም። ታዲያ መሸሽ የለበትም አትልም? ከራሱ ወደ አንዳንዱ ታዲያ ከራሱ ወደ ጭንቀቱ ሲበዛ እንዴ ለምን ጭንቀቱ እንዳለ ሆኖ ግን ያንን ጭንቀት የምታጠፋው ስትቀበለው ነው። የሆነ ነገር አምነህ ስትቀበለው ነው። ጭንቀት ውስጥ እንደውም ስታመን ነው ከጭንቀት ውስጥ የምትወጣው። ባዶነትን ስታምን ነው ጎዶሎ የሚሞላው እንጂ እኔ ባዶ ነኝ ብለህ ስታምን ባዶነትን ስታምን ሁልጊዜ ክፍት ትሆናለህ፣ ለነገሮች ክፍት ትሆናለህ። የሚመጡት ነገሮች አንተን ለመሙላት የሚሆን ለምን የሚሆን ክፍት ነው አንተ በቃ ገብቷል እንጂ ባዶነትን ስትሸሽ ከራስህ እየራክ ነው። የሰው ልጅ ባዶ ነው፣ ግን ብዙ የተጫኑበት ነገሮች ስላሉ ነው እንደዚህ አይነት ሁኔታዎች የሚገባውና ይሄ ሰውዬ የትም አይደርስም ብዬ ነው የማስበው። ምክንያቱም ዛሬ አንዷን ውብ አይቶ ምናምን ነገር ከዛ በኋላ ነገ ደግሞ ሌላዋን ሲመኝ ምናምን ነገር ይኖራል። እንደውም ብዙ ጊዜ የማየው ምንድነው ፍቅረኛሞች ጎን ለጎን እየሄዱ ምናምን ነገር ወንድና ሴት ሆነው ሌላ ፍቅረኛሞች ከጎናቸው ቢመጡ ባጠገባቸው ቢያልፉ የመወዳደር ሁኔታ። አሁን ለምሳሌ እኔና አንተ ፍቅረኛ ይዘን ብናልፍ የአንተን ፍቅረኛ ያያትና ከኔ ፍቅረኛ ጋር አስተያያታለሁ። ግን አይምሮ ነው ይሄንን ነገር ማድነቅ ላይ ቢሆን አይቻልም። ማወዳደር ውስጥ ትገባለህ። ማወዳደር ማድነቅ ይለያያል። ማድነቅ ችግር የለም። አይቺ እንዴት የምታምር ልጅ ናት ምናምን ብለህ ውበት ማድረግ በጣም ደስ የሚል ነገር ነው። ደስ ይላል እንጂ በጣም ይሄ ንጹሃዊ የሆነ እይታ ሲኖር ደስ ይላል። ግን ደግሞ ምንድነው ያይና ከዛ የሱ ፍቅረኛ ቆንጆ ከሆነች እኔ እንዴ ከማንም በላይ ነች ምናምን ከዛ ከሷ የምትበልጥ ሴትም ካየ ደግሞ ከሱ ፍቅረኛ የምትበልጥም ሴት ካየ ደግሞ ምንድነው አረ በስማም በቃ የሷን የመሰልቸት ነገር ሴቷን በዚህ በተመሳሳይ እንደዚህ አይነት ሁኔታ ውስጥ ነው ይሄ የማወዳደር እንትን ውስጥ ገብተናልና ሰዋዊነት ግን ምን ያስተምረናል? አንድን ሰው ስትወድ በጥልቀት ማየት አለብኝ። የሆነ ነገር አውጥቼ ምናምን የሆነ ነገርህን ብቻ አይደለም መውደድ ያለብኝ፣ ከነሙሉ ነገርህ ነው መውደድ ያለብኝ ማፍቀር ያለብኝ። ገብቷል? እና አንድ ሰው በየቀኑ አዲስ ታሪክ ወይም ደግሞ አዲስ የህይወት መንገድ መፍጠር የሚችለው ንቁ የሆነ አእምሮና ንቁ የሆነ ሰዋዊነት ሲኖርህ ነው። ገብቷል? እንደዚህ አይነት እንትኖች ውስጥ የምትገባውና ስለዚህ ራስን መግዛት ካልቻል በአልጎሪዝም የምትመራ ከሆነ እንኳን አይደለም ፍቅርን ህይወትህንም ነው የምታጣው ማለት ነው። በጣም ሊሆን ይችላል። ግን እሺ ይሁን እንዳንተ ከሆነ አሪፍ መልስ ነው። ያው በሰዎች የተለያየ አመለካከት ሊኖር ይችላል። አንተ አሪፍ መልስ ነው የመለስክልኝ። ለማንኛውም ብቻ ተፈጥሯዊ ነው የሆነውን ነገር ነው እንግዲህ እየነገርኩህ ያለሁት። ወደ ሌላኛው ጥያቄ ሲሄድ ደግሞ ሴቶች ላይ ያተኩራል ይሄ ጉዳይ። ቀጣዩኛው የሴቶች ስነ ልቦናና የጽሁፍ ልቦለድ ተጽዕኖ ላይ ነው የሚመጣው። አሁን በተለይ በሴቶች በስነ ልቦና ዙሪያ በአሁኑ ሰዓት በቴሌግራም ላይ የሚለቀቁ የፍቅር ጽሁፎች፣ ዋትፓድ የሚባሉ ነገሮች ታውቃለህ፣ ልብ ወለዶች እና ሮማንቲክ ፊልሞች በሴቶች አእምሮ ውስጥ ፍጹም የሆነ ወንድና እንከን የሌለው ፍቅር ስል እየፈጠረ ነው ያለው። ምክንያቱም ምስል እየፈጠረባቸው ነው ያለው። እንዴት ብዬ ላስረዳ? እዛ የሚያነቡትና በአካል የሚያገኙት ሰው አንድ አይደለም። አሁን ላይ እንደምታየው ገሃድ ውስጥ ያለው ሌላ ነው። ከዛ ወደዚህ ሲመጡ ደግሞ ሌላ ነው። ጋዱ ዓለም ላይ ያለው ሌላ ነው። እዚህ ሲመጡ ደግሞ እዛ ላይ የተጻፈውን ያነበቡትን በአካል አያገኙትም እና የኑሮ ጫና አለ። በዚህ መሃል ደግሞ ጠቦች ይፈጠራሉ ወይም አለመግባባቶች ሲመጡ ፍቅር አልቋል፣ ይሄ የፈለኩት ፍቅር አይደለም ብለው ግንኙነቱን በቀላሉ ይተዋሉ። ይህ ማለት ምንድነው? እዛ ላይ ያነበቡት ነገር ነው። እዛ ላይ ካነበቡት ነገር አንፃር ሲመለከቱት ይሄኛው ጀስት ዝም ብሎ ጽሁፍ ነው። ኑሮን አይዳስስም ወይ ጠብ ምናምን አይዳስስልህም። ገብቶሃል? ዝም ብሎ የፍቅር ቀጥታ መስመሩን ብቻ ነው እዛ ላይ የሚጠቅስልና እሱን ካዩ በኋላ ወደዚህ ሲመጡ ግን
ልክ አይደለም ብሎ ያስባሉ። ይሄ እውነተኛው ከዛኛው ጋር ያጣጥሙታል ማለት ነው። ስለዚህ ይህ የስነ ልቦና ስብራትና የጉጉት መናጋት ፍቅርን እያቀለለው አይደለም ወይ ነው ጥያቄ። በመጀመሪያ ቅዠታም በላቸው፣ እውነቴን ቅዠታም በላቸው። ምክንያቱም ይሄ ቅዠት ነው። የቅዠት ዓለምን እንደ ገሃዱ ዓለም አድርጎ ማመን የሚባለው ነገር ነው። ይሄ የራሱ ነው፣ ይሄ የራሱ ነው ብለው ማመን አለባቸው ነው። ከጅምሩ ሲጀመር አይገናኝም። የገሃዱ ዓለምና ሰው እንዳልኩ ፊልም እኔ በምፈልገው መልኩ ነው የምሰራው ፊልም እኔ በማምነው ቢሆን ብዬ አይምሮዬ ውስጥ ያለውን እምነት ወይም ደግሞ መሆን ያለበት ቢሆን ደስ ይላል ብዬ የማምነው ነው የምሰራው እንጂ ትክክለኛ ህይወት አይደለም እየተኖረ አይደለም። እሱም እንደውም ይሄ ቢሆን ብዬ በማስተማሪያ ፊልም ከሆነ ነው ወይም ደግሞ የማስተማሪያ ጽሑፍ ከጻፍኩኝ። ነገር ግን ብዙ ጊዜ የሚጻፉት ግን ኖርማል የሆነ ከሌላ ዓለም ወይም ደግሞ ከሆነ ምናምን ይሄ ገሃዱ ዓለም ላይ የሌለን ሐሳብ እውነተኛ አድርገው እየጻፉ የሚሰጡ ሰዎች አሉ። እንደ ጥበብ ጥሩ፣ እነሱ ችግር የለውም። እኔ ከነሱ ጋር ለምሳሌ አንብበው ግን አረዳዳቸው ትክክል ካልሆነ ሰዎች ጋር ነው የዛቤ ሴቶቹ ጋር እንዳልከው ማለት ነውና ትክክለኛ ይሄ በጣም አሁን ላይ በጣም ከፍተኛ ችግር እያመጣ ያለ ነገር ነውና በጣም ወሳኝ ነጥብ ነው ያመጣው። ምክንያቱም እዚህ ጋር ችግሩ ፍቅሩ ማለቁ አይደለም የቅዠትና እውነታውን አለመለየት ጣረሱን ቅዠት አለ። ቅዠቱ እንዳልኩ ቅዠት አለ። ሐሳብ ሲያነቡ የሚስሉት ነገር አለ እንዳልኩ። ለነገሩ ልክ ነው። እንደዚህ አይነት መጽሐፎች ስታነብ ትስላለህ፣ የሚስሉት ነገር አለ። ልጁን ታስባለህ ወይ ልጅቷን ታስባለህ ምናምን የሌላ ዓለም ትስላለች። እውነታው ደግሞ ሌላ ነው። ገብቷል። እሱ መለይቶ አለማወቅ የመጀመሪያው ፖይንት እሱ ነው። ሁለተኛው እነዚያ ጽሁፎች ምንድነው እና ፊልሞች የሚያሳዩት ፍቅርን ሳይሆን እንዳልኩ ቅዠት ነው ወይም ፋንታሲ ነው የሚያሳዩት እና ራስን ማወቅ እንዳልኩ ሁሌ እንደምለው ሜታኮግኒሽን የሚባለውን ነገር እንድናጣው ወይም ደግሞ ክህሎታችን ይጠፋል። ሜታኮግኒሽን የሚባለው ክህሎታችን ይጠፋል ማለት ነው። ሰዎች ያንን ምናባዊ ዓለም ከእውነተኛው ዓለም ጋር እንዳልኩ ያወዳደራሉ። እንዳልከው ከዛ እንትን ጋር ማወዳደር፣ ከዛ ወንድ ጋር ማወዳደር፣ እዚህ ዓለም ገሃዱ ላይ ያለውን እንትን ማወዳደር አይነት ሁኔታ ውስጥ ይገባሉ። እውነተኛ ህይወት ላይ ስንመጣ ግን እውነተኛ ህይወት ሁልጊዜም ውጣ ውረድ አለ። በእውነተኛው ህይወት ውጣ ውረድ አለ፣ መከራ አለ፣ ላይፍ ትቦቅሳለች። ብዙ በቃ ትክክለኛ ህይወት ይሄ ነው። በቃ መከራ አለው፣ ማጣት አለው፣ ብዙ መከራዎች አሉ በህይወት ውስጥና አንድ ሴት ወይም አንድ ወንድ ትክክለኛ ሰዋዊነት ከተቀበሉ ወይም ደግሞ ትክክለኛ ህይወትን ከተቀበሉ በትዳር ውስጥ የሚመጣው ፈተናና እንትን የፍቅር ማለቂያ ሳይሆን ፍቅርን ይበልጥ የሚያጠነክር እንደ ጂምናዚየም በጣም ይጎለበታል ነው። እንደ ጂምናዚየም ገብቷል። ይሄ የሚመጣው ምናምን ይሄ ጭንቀቱ መከራው ምናምን ነገር እንደውም እንዲያለያየ ሳይሆን እንዲያገናኝ አብረህ ሆነህ ጥብረት እንድትፈጥር ጥንካሬውን እንዲፈጥርልህ ልክ እንዴት ነው ስፖርት መሰራው ለመጠንከር ነው። ህይወትም የራሷ ስፖርት አላት። ስፖርት መሰራው ለጤንነት ነው። ህይወት ደግሞ የህይወት ፈተና ደግሞ ለመኖር ነው። ገብቷል። እንደ ጂምናዚየም መታየት አለበት የህይወት ፈተና ራሱ። በቃ ይሄ በደንብ ስፖርት እንደምትሰራው ሁሉ ህይወትም ደግሞ የምትፈትንህ እንደ ስፖርት ልታየው የሚገባው ነገሮች አሉና ያንን ነገር ማየት መረዳት ያስፈልጋልና ስለዚህ በትናንሹ ነገር ፍቅር አለቀ የሚሉ ሰዎች ከጀመሩ ገና ፍቅርን አልጀመሩትም ብዬ ነው የማምነው። ገና የህልም ፍቅርን ነው እንጂ የጀመሩት ትክክለኛ ፍቅርን ጀምሯል ብዬ አላምንም። ያንን ነገር ነው የምልህ። ስለዚህ ከዚህ ከቅዠት ዓለም መውጣት አለባቸው። በጣም ግሩም መልስ ነው። ከጥሩ ምሳሌ የመለስክልኝና ወደ አራተኛው ጥያቄ ስመጣ ደግሞ ይሄ ምን ልበሉ፣ ይሄ ከቴክኖሎጂ ነፃ ውጭ ያሉትን ሙሉ ያከናኛል እንደ ጨቋኝ አገዛዝ ብዬ ልውሰደው ይሄን ጥያቄና ምን ላይ ይመለከታል? ይሄ የኑሮ ውድነትና የኢኮኖሚ ጫና ተጽዕኖ ላይ ይመለከታል። ይሄ ነገር ወደ ተጨባጭ የኢኮኖሚ እውነታ ይወስደናል። ይሄ ጉዳይ ዛሬ ባለው የኑሮ ውድነት የቤት ኪራይ መናር ታውቃለህ። የቤት ኪራይ አሁን በየአመቱ የሚጨምረው እንደውም መንግስት አንዳንዴ እስከ 2 ዓመት ምናምን ገደብ እያወጣ ነው አሁን ላይ። ከዛ በላይ መጨመር አትችሉ ምናምን እያለ እና የገንዘብ እጥረት ገንዘብን ብዙ እያገኘን አይደለም ውስጥ በገንዘብ እጥረት ውስጥ። ስለዚህ በባዶ ሆድ ፍቅር የለም የሚለው አባባል እየገነነ ነው አሁን ላይ፣ በጣም እየሰፋ ነው። ምክንያቱም አብዛኛው ሰው ፍቅርን የሚፈልገው ጥቅምን ስለሚያይ፣ ምክንያቱም ደህና ሰው ከሆነ ነው ለመጠጋት የሚፈልጉት ያንን ሰው፣ አለበለዚያ አይፈልጉትም ማለት ነው ያንን። ስለዚህ የስነ ልቦና ባለሙያዎችም እንደሚናገሩት የገንዘብ ጭንቀት ፋይናንሻል ስትረስ በትዳርና በፍቅር ግንኙነት ውስጥ ትልቁን
ስምምነት ማጣት ይፈጥራል። ገንዘብ አለመኖር፣ የትዳር መፍረስ ዋናው መንስኤ ይሄ ነው እና ስራ አጥነት እንዲሁም የኑሮ መናወጥ አእምሮ ሰላምን ይነካል። እነዚህ ነገሮች ተደማምሮ ማለት ነው። ታዲያ ኑሮ ፍቅርን እያደቀቀው እያየህ እንዴት ፍቅር በራሱ ይቆማል ትላለህ? ይሄ ትልቁ በሽታ የቅድሙ ቅዠት ብለን ማለት ነው። ቅዠት ብለን ይሆናል። ይሄ ደግሞ ትልቁ በሽታ የዚህ ትውልድ ትልቅ በሽታ። እኔ የምለው አንድ ነገር አለ፣ ወይም ደግሞ እኔ የማምንበት አንድ ነገር አለ። ፍቅር እንዳልከው ፍቅር በባዶ ሆድ አይሰራም ሳይሆን የሚለውን የማምንበት ባዶ ሆድን መቻል የሚቻለው በፍቅር ብቻ ነው። ተረዳኝ? ፍቅር በባዶ ሆድ አይሰራም የሚለውን አላምንበትም። እንዴት ማለት? እስኪ ፍቅር በባዶ ሆድ አይሰራም ሳይሆን የማምንበት እኔ የማምንበት ባዶ ሆድን መቻል የሚቻለው ፍቅር ሲኖር። እንዴት እየራበ ፍቅርን ታስባለህ እያልከኝ ነው? በደንብ ሲጀምር ፍቅር የማሰብ ሁኔታ አይደለም። እንዴት ከጀምሩ መረዳት ያለብን ነገር ፍቅር የማሰብ ሁኔታ ሳይሆን ፍቅር በራሱ መቆም የሚችል ኃይል ነው። ፍቅር በራሱ የቆመ ኃይል ገብቷል። ከምንም ነገር ጋር የማይዋሃድ ፍቅር ኃይል ነው ብቻ። እንዴት እየራበ ታዲያ ልታስበው ትችላለህ? አሁን ፍቅር ከማሰብ ጋር ታገናኙ ነው። ፍቅር መኖር ነው። ማሰብ ውስጥ አይገባም። ሲጀምር ማሰብ ውስጥ የሚገባ ነገር አለ። ፍቅር እንዳልኩ ለብቻው የሚቆም ኃይል ነው። ሰው ውስጥም ያልገባ ብቻውን የተፈጠረ ኃይል ነው ፍቅር። አንተ ፍቅርን የምትፈልግ ከሆነ ከዛ ኃይል ጋር ትዋሃዳለህ። ገብቷል? በዛ ሰዓት ያንን ኃይል ስትዋሃደው ምንድነው አንተ ራስህ ፍቅር ትሆናለህ። ትንሽ ስብስብ ብሏል። ይሄ ግን ምን ነው ስብስብ ያለበት? ፍቅር እንዳልኩ ብቻውን የቆመ ኃይል ነው። እሺ ኃይል ነው፣ ራሱን የቻለ ኃይል ነው ፍቅር። በምን ኃይል ጡንቻ አለው ነው ምንድነው? ከምንድን ነው ፍቅር ኃይል ነው ማለት? በቃ ራሱን የቻለ በራሱ መቆም የሚችል ኃይል ነው። ከምንም ነገር ጋር አይዋሃድም። ኃይል ነው ማለት አንተ ውስጥ ሲገባ ብዙ ነገሮችን ይሰጣል፣ ብዙ አቅም ይሰጣል። ልክ እንዳልከው አሁን መራብ የሚባለው ነገር ላይታወስ ይችላል ፍቅር ሲኖር በመሃላችሁ። መራብ ይሄ መሰለቻቸት ምናምን የሚባሉ ነገሮች ላይሆኑ ይችላል ፍቅር ብቻውን ሲሆን አንተ ጋር ሲገባና አንተ ፍቅር ትሆናለህ እንዳልኩ። ፍቅር ለብቻው ኃይል ነው ብያለሁ። አንተ ፍቅር ከፍቅር ጋር ስትዋሃድ ደግሞ አንተ የፍቅር ኃይል ትሆንና ፍቅር ትሆናለህ ራስህ። ተረዳኝ? ፍቅር ትሆናለህ። ዛሬ ሰዎች ፍቅርን ከቁሳቁስ ጋር ምናምን፣ ምክንያቱም ከቁሳቁስ ጋር ከምቾት ጋር እንዳልከው እያገናኙት ነው ያሉት፣ እያዋሃዱት ነው ያሉት፣ አያይዙት እና ምቾት ሲኖር ያፈቅራሉ። ካልተመቸህ እኮ ፍቅር አይዘም። ከምቾት ጋር አይገናኝም ፍቅር እያልኩ ነው እኔ ደግሞ ምቾት ጋር የሚያገናኝ ይሄ እንዳልኩ ምቾት ጋር ካገናኘው ፍቅር መሆኑ ይቀርና ሸቀጥ ይሆናል። የሆነ ነገር ካላገኘው አላፈቅርም። ገብቷል? የሆነ ነገር ካልሰጠኝ አላፈቅርም እኮ። አሁን ላይ ግን እንደዛው ሆኗል እኮ። ልክ አይደለም እያልኩ ነው። መሆኑማ ሆኗል ግን ያ ነገር ልክ አይደለም እያልኩ ነው። ገብቷል? ፍቅር ነው በቃ ብቻውን መቆም የሚችል ኃይል ነው። ራሱን ችሎ መቆም የሚችል ኃይል ከምንም ነገር ጋር አይዋሃድም። ግን አሁን ላይ ችግር ሲመጣ ብዙ ሰዎች ይሸሻሉ። ምቾት ሲኖር ያፈቅራሉ፣ ችግር ሲመጣ ደግሞ ይሸሻሉ ማለት ነው እነዚህ ሰዎች። እና ይህ ምንድነው? የጥቅም ፍቅር ሳይሆን የጥቅም ስምምነት፣ ቢዝነስ ትራንዛክሽን። እንደ ቢዝነስ እየታየ ነው። እንደ ቢዝነስ ነው ፍቅር እየታየ ያለው። የሆነ ነገር ካልሰጠኝ አልቀበልም አይነት ነገር ገብቷል። ሰው ስትሆን ግን ሰውነት የሚናገረን ግን ምንድነው? ከፍቅር ጋር ስትዋሃድ እውነተኛ ፍቅር ውስጥ መጽናት፣ አንዱ ለሌላው መጠለያ መሆን፣ መቻቻል ምናምን የሚባለው ነገር የሚመጣው ትክክለኛ ይሄ የሰውነት ሰዋዊነት ደረጃ ላይ ስትደርስ። ቆይ እኔ አንድ ጥያቄ ያለኝ በማለት ይቅርታ አድርገኝና፣ ሰዋዊነት ደረጃ ላይ ደረስክ፣ ፍቅርን መረጥክ፣ ፍቅር ገንዘብ ይሆናል፣ ያበላል፣ ያጠጣል እያልከኝ እኮ ነው። በዚህ መሰረት ከሄደን ይኸውልህ ስራ መሰራት አለበት። እሺ ችግር የለውም። ግን ታዲያ አንተ መሰረቱ መሆን ያለበት ፍቅር ነው። ገብቷል? ፍቅር ሆነ ግን ያፈቀረችው ስማ፣ አሁን ለምሳሌ አንድ ሀብታምና አንድ ድሃ አሉ ልበልህ። ፍቅርን መርጣ ድሃው ጋር ሄደች። የድሃው ምግብ ይሻላታል እያልከኝ። ለምን? ድሃው ይሰራል ግን የተሻለ እዛኛው ጋር እያላት ነው። ለምን እኮ እንደዛ መግባት የለበትም። ካፈቀረችው ይሄን ሰውዬ ይሄን የድሃውን ካፈቀረችው እሱ ጋር ነው መኖር ያለበት። ምክንያቱም እዛ ሰውዬ ጋር ፍቅር የሚባለው ትልቅ ኃይል አለ። በቃ መኖር ግን በዓለም ላይ ምን ይባላል? ማንም ሰው ያፈቀረውን አያገባም ይባላል በብዛት። እሱ ሌላ ርዕስ ነው። ማንም ሰው ያፈቀረውን አያገባም ምናምን፣ እሱ ሌላ ርዕስ። አሁን ግን ስለ ፍቅር ስናወራ ግን ምንድነው ዳው ጋር ሲጀመር ፍቅር ምንም ነገር ምርጫ ምናምን አይሰጥህም። በቃ ካፈቀርክ ነው ትኖራለህ። ከዛ በኋላ ምንድነው ይሄ ጥቅሙን ከማየት ይልቅ አሁን ዳው ጋር ሄደቻል። ለምን ጥቅሙን ታያለች? አብራ ለምን ስለመስራት አታስብም? እቺ ልጅ ወይ አብራ ስለመለወጥ ለምን አታስብም? እቺ ልጅ
ገብቷል። በቀላሉ እዛ ጋር ግን መክበር ስለምትችል ሀብታሙ ጋር ብትሄድ ፍቅርን እያገኘችው አይደለም፣ ሸቀጥ ሆናለች። ራሷን እዛ ጋር እየሸጠች ለፍቅር ከመኖር ይልቅ እዛ ጋር ሸቀጥ ሆና ተሽጣ ለዛ እንትን መኖሩን መርጣለች እቺ ልጅ ማለት ነው። ስለዚህ ፍቅር ከምንም ነገር ጋር የሚዋሃድ ነገር አይደለም። እንዳልኩ ፍቅር ራሱን ችሎ መቆም የሚችል ነገር ነው። ስለዚህ ሰዋዊነት ደረጃ ላይም ደረስክ የሚባለው ይሄ የፍቅር ደረጃ ላይ ሲደርስ፣ ሰው ደግሞ ከፍቅር ውጪ መኖር አይችልም። ገብቷል። ስለዚህ ኑሮ ውድ ስለሆነ ፍቅር አያልቅም። ገብቷል። ፍቅር አያልቅም። ኑሮ ውድ ስለሆነ ፍቅር አያልቅም። እኔ እንደዛ ነው የማስበው። ይልቁንም ሰዎች ፍቅር የኑሮ ማቅለያ ማድረጊያ የጥቅም እንትን አድርጎታል፣ የጥቅም ዕቃ አድርጎታል። ፍቅርን የጥቅም ዕቃ ስላደረጉት ነው። ስለዚህ ኑሮ ሲናወጥ አብሮ ፍቅራቸው ይናወጣል ማለት ነው እነዚህ ሰዎች። ገብቷል። ስለዚህ ከኑሮ ጋር ማዋሃድ አያስፈልግም ነው ፍቅር ብቻውን የቆመ ኃይል ነው። ለብቻው ይቁም ነው የምትለው አንተ? ብቻውን የቆመ ኃይል ነው። ይቁም ሳይሆን እኛ ስላለን ከጅምሩ የቆመ ነው። ከጅምሩ ብቻውን የቆመ ኃይል ነው። አንተ እውነት ፍቅርን ከፈለግ ከዛ ኃይል ጋር ስትዋሃድ ሁሉ ነገር ይጠፋል። እንዳልከው ይሄ ጥቅማ ጥቅም ምናምን የሚባሉ ነገሮች እንዳልከት የሆኑና ከዛ በፍቅር ማሰብ ትጀምራለህ። እንዴት እናደርገው ከዛ ሴት ጋር ገብቷል። ረሃብ ሲመጣ እንዴት እንብላ፣ የሆነ ችግር ሲመጣ ችግሩን እንዴት እንለፈው፣ ገብቷል። እንዴት ብርድ ሲመጣ እንዴት ተቃቅፈን ብርዱን እናሳልፈው እንደሚባለው ማለት ነው። በእርግጥ ቀርቷል እንትን ግን ልክ አይደለም። በአባባል ደረጃ ነው። በአባባል በጣም አሁን ላይ ማንም እንትን አይልም፣ ግን በጣም በሽተኞች ናቸው። ይቅርታ አድርግልኝ እንደዚህ በሽታ ስለሆነ ነው። ይቅርታ በሽታ ስለሆነ ነው። አንተ እንትን ነው። እሺ ወደ ሌላኛው ጥያቄ ሲሄድ የጊዜ መርዘምና የለመደው ማንነት መሰላቸት ፋሚሊያሪቲ ትራፕ የሚል ወደ ጥያቄ ልገባልን ነውና ይሄኛው ጉዳይ የሚያነሳው ማለት ነውና ሰዎች ለ5 ወይም ለ10 ወይም ለ20 ዓመታት አብረው ሲኖሩ እርስ በርስ ሙሉ ለሙሉ ይላመዳሉ፣ ይታወቃል። በትንሽ ጊዜ ቆይታም ትላመዳለህ። ለ5ም ለ10ም ለ20 ዓመትም ከኖሩ በኋላ በጣም ይላመዳሉ። ይህ ማለት ምንድነው? የመጀመሪያው ሚስጥራዊነት ሚስትሪ እና መተሳሰብ ይጠፋል ከቆይታ ብዛት ማለት ነው። 20 ዓመት ምናምን ከቆየ በኋላ ትቀየራለህ። ስለዚህ በፊት የነበረ ፍቅራቸው ምናምን ሊጠፋ ይችላል። በመሃል ሁለቱም እርስ በርስ ልክ እንደ ወንድምና እንደ እህት መታየት ይጀምራሉ። ይህ ማለት በመሃል ምንድነው? ፍቅራቸው ጠፋ ማለት ነው። ያ ፍቅር ስሜት መጥፋቱን በግልጽ ያምናሉ። በቃ ፍቅር ከመሃላቸው እንክት ብሎ ይጠፋል። በቃ ልክ ጀስት እንደ ወንድምና ብዙ ጊዜ እንደውም ብዙ ትዳር ከቆየ በኋላ የሚፋታበት መንገድ ይሄ ይመስለኛል። መሰለቻቸት ከቆይታ ብዛት 20 ዓመት ከቆዩ በኋላ ገብቷል። በመሃል ምንም አዲስ ነገር የለውም። ሲያዩትና ሌላ ወደ መፈለግ ይሄዳሉና የስነ ልቦና ሳይንስ ፋሚሊያሪቲ ብሪድስ ኮንቴፕት በአማርኛ ስናመጣው መላመድ ንቀትን ወይም መሰላቸትን ይወልዳል ይባላል። በነገራችን ላይ እውነት ነው። ከሰውም ጋር አይተህ ከሆነ እኮ መጀመሪያ ስትተዋወቀው በክብር ነው፣ እንዴት ነው ሰላም ነህ ምናምን፣ ከዛ እያለ ሲቀጥል እባክህ አንተ ምናምን ስለ በቃ መላመድ ንቀትንም እያመጣ ይላል። አንዳንድ ሰው ደግሞ ድንበርን ወደ መጣሱላ ይገባል። ያንተን ማንነትን እስከ መድፈር ይዘልቃል። ይሄ ማለት ምንድነው? በቃ ቅርርብን ነው እንትን የሚለው እና ጊዜ ሁሉንም ነገር እየበላ በሚሄድበት ዓለም ውስጥ አሁን ባለንበት በዚህ ዓለም ውስጥ ፍቅር በጊዜ ሂደት መክሰሙ ተፈጥሯዊ ሕግ አይደለም ነው። መላመድ መሰላቸትን ይወልዳል የሚለው ሐሳብ አሁንም ወደኋላ መመልስ አይምሮ መግዛት ያልቻለ ሰው ይሄንን ሐሳብ ሊያስብ የሚችለው ምክንያቱም አይምሮአቸውን ማዘዝ ላልቻሉና በውስጣቸው ይሄ ባዶነት ይሄ ባዶነት ላጠቃቸው ሰዎች ብቻ ነው ይሄ ነገር የሚሰራውና ሰዋዊነት ግን ምን ይላል መሰለህ? አንድ ሰው ወደ ፍቅር ከተገባና ይሄ ወደ መኖር ወደ ትዳር ምናምን አይተኮር መጀመሪያ የነበረው ፍቅር ወደ ትዳር እንደተገባ ብዙ ሰው እኮ ይላል። የመጀመሪያ ዓመታቶቻችን እኮ በጣም ጽዴ ነበሩ፣ ጣፋጭ ነበሩ ምናምን ሲሉ ሰምተህ ከነበረ ልክ እንደተጋቡ አካባቢ በጣም ጥሩ ፍቅር ነበራቸው። ከዛ በኋላ ግን ምንድነው መላመዱ እንዳልኩ ይመጣና እየቀዘቀዘ መጥቶ ነው ወንድምና እህት ደረጃ የሚደርሱት። እሱን ነጥብ ላነሳልህ ፈልጌ። በጣም ጥሩ። ከምን ልጀምርልህ? አሁን እንዳልኩ ሰዋዊነት የሚባለው ነገር ውስጥ ስንገባ አንድ ሰው ይሄ ከዚህ ሴት ጋር አብረው መኖር ሲጀምር ይሄ ራሱን የገዛ ሰው ራሱን ያወቀ ሰው እሷም ራሷን የምታክሰው ከሆነች ነው። ግን አንድ ሰው ብቻ ራሱን ማወቁ ጥቅም የለውም። ይሄኛው ባልደረባው ካላወቀ ሁለቱም እኩል የሆነ ኤነርጂ ላይ መሆን አለባቸው። በመጀመሪያ ደረጃ እኩል የሆነ ኤነርጂ ላይ መሆን አለባቸው። ያ ነገር ሲሆን ምንድነው ሁለቱም ራሳቸውን የሚያውቁ ሰዎች ናቸው። ማን እንደሆኑ ምን እንደሚፈልጉ ይተዋወቃሉ። መሰለቻቸት ሳይሆን እንደውም የሚመጣው ትክክለኛ የነፍስ ትስስር በውስጣቸው ይፈጠራል። ታዲያ ለምን ይፋታሉ? እንደዚህ ከሆነ እኮ እሱን ልመጣለን። የነፍስ ትስስር የሚባለው ነገር ነው መምጣት የነበረበት ነው። ትክክለኛው ራስን መግዛትና ራስን የሚያውቁ ሰው ከሆነ
መምጣት የነበረበት መሆን የሚሆነውም እንደዛ ነው። የነፍስ ትስስር ከመለየት ከመሰለቻቸት ጋር አይገናኝም ነበር። ሰዎች የሚሰለቹት ለምን መሰለ? የትዳር አጋራቸውን ሳይሆን ራሳቸውን ነው የሚሰለቹት። በነገር ላይ ይሄ በጣም ትልቅ እንትን ራሳቸውን ነው የሚሰለቹት እንጂ የገዛ አጋራቸውን አይደለም። ስለሚያሳብቡ የገዛ ራሳቸውን ስንፍና ማየት ስለማይችሉ ማሳበብ የሚባለው ነገር ላይ ይመጣል። ወደ ሰው ላይ ማሳበብ እና የገዛ ራሳቸውን ስንፍና ነው የሚሰለቹት። ሰነፍ የሆነ እንትን አለን ሁላችንም ሰዎች ግን ማሸነፍ ስንችል ነው ትልቅ እንትን ውስጥ የምንገባውና ያንን ነገር መቻል ሲያቅተን ነው እንደዚህ አይነት ሁኔታ ውስጥ የምንገባው ማለት ነው። ስለዚህ ምንድነው የገዛ ራሱን ሁሌ እንዳልኩ ቅድም በአዲስ አስተሳሰብ በአዲስ ንቃት ራሱን የማያድስ ሰው ሁሌ በአዲስ እውቀት ራሱን የማያድስ ህይወቱ ይሰለችዋል። ባጭሩ ገብቷል። ህይወቱ ይሰለችዋል። ግልጽ ነው። የመሰልቸቱ የማይቀር ጉዳይ ነው። ፍቅር በጊዜ ሂደት የሚሰልች ሳይሆን ልክ እንደ የቆየ ወይን ጠጅ እንዴት ነው በቆየ ቁጥር እየጣፈጠ እየረጋ ነው የሚመጣው እንጂ የመረረ ወይ ደግሞ እንትን እያለ አይመጣም። ስለዚህ ሁሌ በረጋ ቁጥር ከዛ ሲርጋ ህይወታችን እንደ ወይን ጠጅ እንዲሆንልን እንመኛለን። ሁሌም ነው እየጣፈጠ እንዲሆን እንመኛለን እና ያ ምክንያት ምንድነው? ሁሌ የተረጋጋ ነው። ሁሌ አዲስ ነው። ገብቷል። ሁሌ አይሰለችም። ገብቷል አይደል? እንደዛ ነው ፍቅር። እንደዛ ነው የሚጠፋው ስሜቱ ሳይሆን ሰዎች እርስ በርስ ለመደማመጥ ወይም ደግሞ አዲስ ታሪክ ለመፍጠር የሚያሳዩት ትዕግስትና ዲሲፕሊን ነው። በቃ እንዳልኩ መሰላቸት ይመጣል። ሁሌ እኔ ማየት ከሆነ ሁሌ ማያት ከሆነ ያቺን ሴት የመሰልቸት ሁኔታ ውስጥ ይገባል። ገብቷል። ያ ነገር ግን የሚመጣው ምንድነው? ካለመታወቅ፣ ራስን አውቆ አለመግባት፣ እዛ ተዳርሶ ወይም ፍቅር ውስጥ አለመግባት። እሷም ራሷን ሳታውቅ ዝም ብላ በስሜት ተነድታ ገብታ ከዛ በኋላ ነገሩ ላይ ሲደርስ ትክክለኛ ነገሩ ላይ ሲደርስ የመሰለቻቸት ሁኔታ ላይ እንደርሳለን ማለት ነው። ስለዚህ ዲሲፕሊን ያስፈልጋል። ፍቅር ላይ ራሱ ዲሲፕሊን ያስፈልጋል። ዲሲፕሊን ላይ ማተኮር አለባቸው ነው ያስፈልጋል። እሺ በጣም ጥሩ ነው ይሄኛውም እና እሺ ወደ ቀጣይ ጥያቄ ሲሄድ ደግሞ እስካሁን ያልናቸው ነጥቦች እንዳሉ ሆነው እዚህኛው ላይ ግን ትኩረት ሰጥተህ በደንብ እንድትመልስልኝ እፈልጋለሁ። ደስ ይለኛል። እሺ ጥያቄ ላይና በፍቅር ውስጥ መጎዳትና በወደዱት ሰው መገፋት ላይ ያተኩራልና ዛሬ ላይ ብዙ ወንዶችም ሆኑ ሴቶች አንተ እንደምትለው በንቃትና በቅንነት ወደ ፍቅር ዓለም ውስጥ ገብተው ለዚያ ለወደዱት ሰው ብቻ ታምነውና ህይወት ምርጥ እውነታቸውን ሰጥተው ሲኖሩ የሚያጋጥማቸው ነገር ነው። ምንድነው ይሄ? ለዛ ሰውዬ ትኩረት ሰጥተው ከኖሩ በኋላ ያ ሰውዬ ሊጎዳቸው ይችላል። ነገር ግን መጨረሻቸው ከባድ መጎዳት ነው የሚደርስባቸው። መጎዳት፣ በወደዱት ሰው መገፋት፣ ሪጀክሽን እና ክደት ይሆናል መጨረሻ የሚያጋጥማቸው ነገር። በጣም አሁን ለምሳሌ 20 ዓመት ሙሉ ለዛ ሰውዬ በጣም ወይ ለዛ ሴት በጣም ትኩረት ሰጥተህ ካንተ በላይ ሁሉ ነገር አስበልጠ ሁሉ ነገር አርጋ በዛ ባመንከው ሰው ስትጎዳ ምን ያህል የልብ መሰበር እንደሚደርስብህ አስብ። ስለዚህ ስለንቦና ባለሙያዎች እንደሚሉት ይህ ሀርት ብሬክ ወይም የልብ መሰበር ሰዎችን ለከፍተኛ ዲፕሬሽን ያጋልጣቸዋል። ከዛ በኋላ ከዚህ ነገር ለመውጣት ብዙ ዓመት ነው የሚፈጅባቸው አንዳንድ ሰዎች እና ለዘላቂ የፍቅር ፍላትም ይዳርጋቸው። ከዛ በኋላ ሌላ ግንኙነት ውስጥ ሁላ እንዳይገቡ ነው የሚዳርጋቸው ይሄ ነገር። ታዲያ ሙሉ ማንነትን ሰጥቶ መጎዳት ባለበት ዓለም ውስጥ ፍቅርን በንቃት መምረጥ አያደማም ወይስ መገፋትን እያዩ ማፍቀር እንዴት ይቻላል? ይሄ በጣም ትልቅ በጣም ዲፕ ትኩረት ሰጥተን መስራት የብዙ ሰዎች ጥያቄ እና ብዙ ሰዎችን ልብ የሚነካ ወይም ደግሞ ብዙ ሰዎችን ለለቅሶ የዳረገ ጥያቄ ነው። ጥልቅ የሆነና ትልቅ የሆነ አንድ አሁንም ሰዋዊነት ላይ ነው ማውራ ተመልሰን ወደ ኋላ ሰዋዊነት ላይ ነው ማውራ። በቃ እሱ ነው ሰው አይደለም። ስለዚህ ስለ ሰዋዊነት ነው የምናወራውና ጥልቅ የሆነ የሰዋዊነት አስተሳሰብ ወይም ደግሞ ሰዋዊነት የተሰጠን ከአምላክ ገጸ በረከት ውስጥ የተሰጠን ትልቅ የሆነ ያስተሳሰብ ወይም ደግሞ የአመለካከት ጉዳይ አለ። ያልታየ ምን መሰለ? ሰዎች በፍቅር ምክንያት ተጎዳው ይላሉ። እንደዛ ሊሉ ይችላሉ፣ ግን ሰዎችን ፍቅር ሊጎዳ አይችልም። ምንድን ነው ሊጎዳቸው የሚችለው? ልመጣልህ ነው። ሰዎችን ፍቅር ሊጎዳቸው አይችልም። ሰዎች ብዙ ጊዜ በፍቅር ተጎዳን ይላሉ፣ ግን ሰዎችን ፍቅር ሊጎዳቸው አይችልም። ይሄ ማለት ምን ማለት ነው? እውነታው እንደዛ አይደለም። በፍቅር ምክንያት ሰዎች መቼም ቢሆን ሊጎዱ አይችልም። ሰዎችን የሚጎዳው ምንድነው? ይሄ እንዳልከው ባለቤትነት ወይም አታችመንት የሚባለው ነገር ነው። ገብቷል? አታችመንት ወይም ደግሞ ባለቤትነት የሚባለው ነገር ነው ሰዎችን የሚጎዳው። ምን ማለት ነው? ከሌላው ሰው ጋር ከሌላው ከምትወደው ሰው የምትጠብቀው ውጤት ኤክስፔክቴሽን ከዛኛው ከሁለተኛው ወደድኩት ካልከው ሰው የምትጠብቀው ኤክስፔክቴሽን አለ። ብዙ ሰዎችን የሚጎዳቸው ገብቷል?
እዚህ ጋር ምንድነው የመጀመሪያው ፖይንት እዚህ ጋር ስንመጣ ፍቅር ላይ አይደል ስለ ፍቅር እያወራን አይደል እውነተኛ ፍቅር መስጠትን እንጂ መቀበልን አያውቅም። ኦኬ መቀበል ብቻ ነው መስጠትን ነው የሚያውቀው። መስጠትን ብቻ ማለት ይሰው የሚያውቀው አንተ ብቻ ይውጣ ነው። ስለመቀበል ምንም የሚያስበው ነገር የለም። ፍቅር እውነተኛው ፍቅር ካንተ ብቻ ይውጣ ነው። ሰዋዊነት የተሞላበት ፍቅር ካንተ መስጠትን ብቻ ነው የሚፈልገው። እሱ ነገር ነው። አንተ መስጠትን ብቻ እንትን ስትል ከዛኛው ወገን እንትን ፍላጎት ከሌለ እንደሞኝም የምትታይበት አጋጣሚ ነው። አሪፍ ጥሩ ጥያቄ ነው። ሰው ለመጣለ ነው። አሁን እሱ ገብቷል። መጀመሪያው ስለ ፍቅር እያስረዳው ወደ ጉዳዩ ወደ ችግሩ መጣላሉ። ግን መጀመሪያው ምንድነው ፍቅር መረዳት አለብን አይደል? አሁን ፍቅር ያልቃል አያልቅም አይደል እያወራን ያለነው። ፍቅር የማያልቅ ነገር ነው እያልኩ ያሉት። አንተ ደግሞ በሳይንስ ጉዳይ ደግሞ ስታወራ ፍቅር ያልቃል። ስለዚህ ፍቅር ያልቅም የምልበት ምክንያት ምንድነው? እንዳልኩ ፍቅር ብቻውን የቆመ ኃይል ነው። ሲቀጥል ደግሞ አሁን እዚህኛው ርዕስ ላይ ስንመጣ ምንድነው ፍቅር መስጠትን ነው። ስለመቀበል አስቦ አያውቅም። እና ምንድነው ቢዝነስ አይደለም ፍቅር መለዋወጥ ምናምን ስሰጥህ ስጠኝ ምናምን የሚሉ ሁኔታዎችን አይቀበልም ፍቅር። ገብቷል? መስጠትን ብቻ ነው የሚቀበለው ፍቅር። ስለዚህ ምንድነው አንተ ስታፈቅር እኔ ይህንን ሰው ያለምንም ቅድመ ሁኔታ ወይም እኔ አንተን ሳፈቅር ይህንን ሰው ያለምንም ቅድመ ሁኔታ ማፍቀር እችላለሁ ልትል ትችላለህ። ይሄ ያንተ ውበት ነው። እዚህ ጋር በደንብ ተመልካቾቻችን እንዲረዱት የምፈልገው ምንድነው እናንተ ስታፈቅሩ ወይም አንተ ስታፈቅር እኔ ሳፈቅር ሌሎች ሲያፈቅሩ የናንተ ያንን ሰው በሙሉ ያለምንም ቅድመ ሁኔታ የማፍቀር ሁኔታ የናንተ ውበት ነው ወይም የኛ ውበት ነው፣ ያንተ ውበት ነው፣ የሷ ውበት ነው፣ የሁላችንም ውበት ነው፣ የራሳችን የሆነ ውበት ነው። የትም የማይሄድብን የኛ ውበት ነው። እንዳልኩ ከፍቅር ጋር ስትዋሃድ ያን ፍቅር ራሱን የቻለ ኃይል ነው ብዬ ከፍቅር ጋር ስትዋሃድ ራስህን ፍቅር ስትሆን ሰው መስጠት ትሆናለህ ለነገሮች ለሰውየው ለዛ ሰው ፍቅር መስጠት ነው ስራ። ገብቷል? ከምንም ነገር ጋር ይዋሃድ። ያ ያንተ ውበት ነው እንዳልኩ ያንተ ውበት ነው። ልመጣልህ ነው ፖይንቱ ምንድነው አንተ ያንን ሰው በወደድከው ልክ ያ ሰው ግን አንተን የመውደድ ግዴታ የለበትም። ላይወድ ይችላል አይደል? ግዴታ እንደሌለበት አንተ አምነህ መቀበል አለብህ መጀመሪያው ነው። ያ እንዳልኩ ያለ አንተ የተሰጠ ውበት ሊሆን ብቻ ይችላል። አንተ ያንን ሰው የምታፈቅርበት ልክ አብሶች አፍቃሪ ነኝ የሚሉ ሰዎች ገብቷል? አፍቃሪ ነኝ ሊል ይችላል፣ ግን ማንም ሰው አፍቅሮ አያውቅም በነገር ላይና አፍቃሪ ነኝ የሚል ሰው ተጎዳው ካለ ልክ አልነበረም ፍቅሩ ማለት ነው። እና ምንድነው ፍቅርን ስትሰጥ መስጠት ነው። ስለመቀበል አታስብ። ገብቷል? ስለዚህ ያ ያንተ ውበት ነው። ያንተ የመስጠት ልክህ ያንተ የመስጠት ውበት ነው። ያ ሰውዬ ደግሞ አንተን በዛ ልክ ማፍቀር ግዴታ የለበትም። ያንን አምናችሁ መቀበል አለባችሁ። አምነን መቀበል አለብን። ፍቅር ጋር ስንመጣ ሪጀክሽንም እንዳለ በቃው ሪጀክሽንም እንዳለ ገብቷል? ሲጀመር መጠበቅ የለብን መስጠት ነው። ያ ሰው ከተቀበለው ካልተቀበለውም ደግሞ በቃ ራስን የመግዛት ጥበብ የሚመጣው እዚህ ጋር ነው። ምክንያቱም የሌላው ሰውን ምርጫ መቆጣጠር አትችልም። አንተ ያንን ሰው ለማፍቀር መብት እንዳለ ሁሉ ያም ሰው አንተን ለማፍቀር መብት አለው። በልኩ ለማፍቀር መብት አለው። አንተ ልክ ሳስብ ልታፈቅር ትችላለህ። በቃ መብት ነው። ያንን መቀበል መቻል አለብህ። ያ ነው ሰውን የሚጎዳውን እያደረኩለት ምናምን የሚለው። ከዛ ሰዎች ሲገፉን የቆሰለው ፍቅራችን ሳይሆን የገዛ ኢጎአችን ነው። ምክንያቱም ኢጎ ምን ይልሃል? አንተ እንደዚህ እያደረክለት ይልሃል። እሱ ምላሽ ይሰጣል። አንተ እንዲህ እያደረክለት፣ አንቺ እንደዚህ እያደረክሽለት፣ እንደዚህ እየወደድሽው፣ እንደዚህ እየወደድካት፣ እንደዚህ እንዴት ታደርጋለች ምናምን የሚሉት ስሜቶች ናቸው ሰዎችን ሊጎዳቸው የሚችሉት። እንዳልኩ ፍቅር ብቻውን የቆመ ኃይል ነው። አሁንም ደግሞ ይናገራሉ። ብቻውን የቆመ ኃይል ስለሆነ ኢጎ ሲገባበት ራስን ወደ መጉዳት ሁኔታ ውስጥ ይከታል ነው። ኢጎአችንን መጀመሪያ ማየት አለብን። ገብቷል? ስለዚህ ይሄ የንግድ አስተሳሰብ ነው ወይም ደግሞ ስሌት የሚባለው አስተሳሰብ ነው እዚህ ጋር እየመጣብን ያለው ነው። ስለዚህ ትክክለኛ ሰዋዊነት ግን ምን ይላል? ለሰው ልጅ ልብህን ሙሉ ለሙሉ መስጠት። ገብቷል? መስጠት ትችላለህ፣ በሙሉ ክፈትለት። ግን ደግሞ ያ ሰው ቢሄድ አንተ ሙሉ ለሙሉ አፍቅረው ወይም ደግሞ እሷ በሙሉ ለሙሉ አፍቅረው ጥሏት ቢሄድ የእሷ ጥፋት ወይም ደግሞ የእሷ ማነስ የእሷ ብቁ አለመሆን ምናምን ነገር ሳይሆን በቃ ኖርማሊ ያ ሰው ወይ ደግሞ ለማይገባው ሰው ነው ያን ፍቅር የሰጠነው። ገብቷል? ለማይገባው ሰው ነው ያን ፍቅር የሰጠነው ወይም ደግሞ የእርምት እርምጃ መውሰድ አለብን። አዎ ያ ሰው አይገባው የሰጠነውን ፍቅር መሸከም አቅቶት ነው ሄደው እንጂ
እኛ ስለተገፋን ምናምን አይደለም ብለን ነው ማሰብ ያለብን ብለን ነው እንደዛ ማሰብ ያለብን። ከዛ ደግሞ እንዳልኩ ፍቅር ከዛ የኛ ፍቅር ወዴትም አይሄድም። እኛ የምንሰጠው ለዛ ሰውዬ ፍቅር እንዳልኩ ብቻውን የቆመና ኃይል ነው ብዬ የለ ያ ሰው ሰተው ሲሄድ ይዞብህ የሚሄድ ነገር አይደለም። ፍቅር እንዳልኩ ብቻውን የቆመ ነው፣ ከምንም ነገር ያይዋል። አንተ ወደ ፍቅር ነው የምትሄደው እንጂ እሱ ወደ አንተ አይመጣም። አንተ ወደ ፍቅር ትሄድና ፍቅር ትሆናለህ እንጂ ወደ ፍቅር ወደ አንተ አይደለም የሚመጣው። ስለዚህ ፍቅር ሆነ ለሰው ፍቅርን ስትሰጥ እንደዚህ አይነት ሁኔታዎች ሊገጥሙ ይችላሉ። ግን ያንን ነገር ምንድነው ሰውየው የማይገባውን ነገር ሰጥተኸዋል። ሰው ካንተ የሆነ ትምህርት ወስዷል። ምን ያክል ማፍቀር እንደሚቻል አውቋል፣ ይሄዳል። አንተ ግን ኑሮውን ትቀጥላለህ፣ ህይወትን ትቀጥላለህ። ፍቅር ግን አለ። ፍቅርህ አይወሰድብህም፣ ያንተ ነው። በቃ አይገባውም። ኦኬ በቃ ትሄዳለህ፣ ኑሮውን ትቀጥላለህ። ተረዳኝ እንጂ ወይኔ ተጎዳው ምናምን የሚለው እኛነታችን ይሄ እውነት ፍቅር የፍቅር መጎዳት ሳይሆን ኢጎአችን ነው። ተናክኩ ይላል፣ ተናክሽ እኮ ይላል ሙዲ እየተያዘብህ እንትን ያለክ ናቀሽ እኮ በቃ ምን ፍቅር እያልሽ እየተጃጃልሽ ፍቅር እያልክ እየተጃጃልክ ምናምን ተናክኩ ምናምን ነገር አይነት ስሜቶች ምናምን ነገር ይመጣባል። ያ ግን ኢጎአችን ነው እንጂ የፍቅር ትክክለኛው ተግባር አይደለም። ከዛ ነው ፍቅር ያልቃል ምናምን የሚሉ ነገር ውስጥ የሚገባ ፍቅር የለም እስከ ማለት የሚያደርሰን ይሄ እንደዚህ አይነት ራሳችንን ያለማወቅ ራሳችንን ያለመግዛት ሰዋዊነታችንን ያለማወቅ ተግባር ነውና በመጨረሻ ምንድነው የምፈልገው? ስለዚህ መጎዳትን መፍራት ሳይሆን ልብን ከፍተህ በድፍረት ልብን መዝጋት ሳይሆን ራስህን ገዝተህ ያለምንም ፍርሃት ማፍቀር ነው ትክክለኛው ለኔ ጀግንነት የፍቅር ጀግና የሚባለው። በቃ ሙሉ ለሙሉ ልብን ከፍተህ ታፈቅራለህ። ምክንያቱም አንተ ፍቅር ነህ። የአንተን ነገር ማን ይወስድብሃል? ፍቅር ከሆንክ ፍቅር ነህ። ገብቷል? በቃ ፍቅር መስጠት ነው ስራ። የሚቀበልህ ይቀበልሃል፣ ተመስገን፣ ደስ ይላል። ፍቅር ሲሰጡት የሚቀበል ካለ ተመስገን፣ ደስ ይላል። በቃ ግን ደግሞ ሰጥተው ካልተቀበለህ ደግሞ አንተ ምንም የሚጎልብህ ነገር የለም። አንተ ሲጀምር ፍቅር ነህ እንዳልኩ፣ ፍቅር ብቻውን አንተ ፍቅር ጋር ሄዳል፣ ፍቅር ነህ። ስለዚህ ከአንተ ምንም የጎደለ ነገር የለም። መጎዳት ሁኔታ ውስጥ መግባት የለብህም፣ ወይም መጎዳት የሌለ የሚባል ሁኔታ ውስጥ መግባት የለባትም። ያቺ ሴት ህይወቷን መቀጠል፣ ወደ ቀጣዩ ስቴፕ መሄድ፣ ለሚገባው ሰው መስጠት። ሰው ልብን መዝጋት ሳይሆን ሁሌ ክፍት ሆኖ መኖርን ይጠይቃል። ያ ነው ለኔ ትክክለኛ ጀግንነትና ፍቅር የሚያልቅ ነገር አይደለም። ስለዚህ ተጎዳን አትበሉ፣ ፍቅር አይጎዳም። የሚጎዳን ኢጎአችን ነው የኢጎ ሀሳባችን ነው። ይሄ ኢጎ ተጎዳ። ስለዚህ ራሳቸውን ምናምን የሚጎዱ የሚያጠፉ አሉና ለነሱ በቃ ይሄ አይምሮ የበዛ አይምሮ ስታዳምጠው ወይም ኢጎውን ስታዳምጠው ኢጎ የሚፈጠረው አይምሮ ስለሆነ ነው ብዙ ጊዜ አይምሮ። ስለዚህ አንተ የምትለው ምንድን ነው? ያኛው አንዱ ካልቻለ ሌላ ይመጣል። አትጎዱ ነው። ምን ስለመጎዳት መታሰብ የለበትም። ገብቷል? በቃ ህይወት ይሄኛው ፍቅርሽን ካልተቀበለ ሌላኛው ይቀጥላል። የሚቀጥል ነገር ነው ህይወት፣ የሚቀጥል ነገር ነው። የሚቆም ነገር የለም እስክትሞት። ህይወት ራሷ በቃ ብላ ነፍስህን እስክትወስድብህ ድረስ ነፍስህ ከአንተ ጋር ነች። ስለዚህ ትኖራለህ፣ መኖር ያለብህን ታደርጋለህ። ይሄ ሀሳብ እኮ ነው ታዲያ የሚመስለኝ እኔ ብዙ ሰዎች እንዲዘልቁ ማያደርጋቸው ይሄ ሀሳብ ነው። ምን ሳይቀበላቸው ሲቀር ብዙ አመት ላይጓዙ የሚችሉት በዚህ ምክንያት እኮ እሱ እኮ ነው አለመረዳት ነው። መጀመሪያ ስለ ፍቅር ሳንረዳ ነው ፍቅር አፈቀረን የምንለው። ስለ ፍቅር አልተረዳነው። ፍቅርን መጀመሪያ መረዳት ያስፈልጋል። ፍቅርን ሳንረዳ አፈቀርኩ ይሄ doesn't make sense። ስለዚህ መጀመሪያ ስለ ፍቅር መጀመሪያ መረዳት፣ ፍቅር ምን ማለት ነው? ፍቅር ምን ይፈልጋል? ገብቷል? ፍቅር ምንድን ነው የሚፈልገው? ፍቅር መኖር ነው እንዳልኩ ሀሳብ ጋር የሚገናኝ ነገር አይደለም። ፍቅር ብቻውን የቆመ ኃይል ነው። ገብቷል? ፍቅር ጋር ነው አንተ የምትሄደው እንጂ ፍቅር አንተ ጋር አይመጣም። ፍቅር ጋር ስትሄድ አንተ ፍቅር ትሆናለህ። ፍቅር ደግሞ ከዛ ምን ይፈልጋል እንዳልኩ መስጠት ይፈልጋል፣ መሆን ይፈልጋል፣ ብዙ ነገሮችን ይጠይቃል። ስለዚህ ያንን ትሆናለህ አንተ ማለት ነው። ስለዚህ ሁሉ ነገር ችለህ የመኖር አቅሙ የሚመጣው ፍቅር ሲኖር ነው ብዬ አስባለሁ። ለሀሳቦች እናመሰግናለን ስላካፈልከን። ችግር የለም። እንግዲህ የኛ ዓለም ቤተሰቦች ሳይንሱ፣ ሆርሞኑ፣ ማህበራዊ አማራጭ፣ የኑሮ ጫና እና የጊዜ መርዘም ፍቅር ሊያልቅ እንደሚችል ጠንካራ ማረጋገጫዎችን ያቀርባሉ። በሌላ በኩል ደግሞ ራስን መግዛት፣ ራስን መሆን፣ ሰዋዊነት ደግሞ ፍቅርን እንድናውቅና ስለ ፍቅር እንድንረዳ ትክክለኛው ሰዋዊነታችን ከተረዳ ፍቅር የሚያልቅ ነገር ሳይሆን ፍቅር በራሱ የቆመ ኃይል እና ፍቅር በራሱ
መኖር የሚችል እኛ ፍቅር እንሆንና ፍቅር መኖር እንደምንችል ነው እኔ የማምነው እና በዚህ ርዕስ ውስጥ ተወያይተናል። በየትኛው ሀሳብ ተስማማላችሁ የሚለውን ነገር እናንተ ያላችሁን ሀሳብ አካፍሉን። የእናንተን እውነተኛ ታሪክን የእናንተ እውነተኛ ስሜትን አጋሩን። እንግዲህ ቀጣይ በሌላ ርዕስ እስከምንገናኝ ድረስ እስካሁን ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ርዕሰ ጉዳዮችን እያነሳን እንወያያለን፣ ራሳችንን እንገዛለን። እስከ ሳምንት፣ መልካም ሳምንት። እናመሰግናለን።